አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ጓደኞቼ እንዴት አደራችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ሸበካ አላስገባኝ አለ ላይፍ እና ቪዲዮ ለመስራት ተገደድኩኝ ማለት ነው። እንግዲህ በቀን የሆነ ነገር ካልተለቀቀበት የሰው ላይ ምግብ በየወቅቱ መመገብ እንዳለበት ሁሉ እንግዲህ ዩቲዩብ ምግብ ያስፈልገዋል። ለዛ ነው እና በጣም ጉፋን ይዞኛል ውዶችዬ። ቪዲዮውን ላይክ ሼር እና ቪዲዮ እስከ መጨረሻ በማጫወት ግዴታችሁን ተወጡ። እኔ ያው በቤታችሁ እየመጣሁኝ የሚጠበቅብኝን እቀመጣለሁ። እናንተ የሚጠበቀው ደግሞ ይሄን ሙሉ ማጫወት ነው ማለት ነው። እና ወዶችዬ እንግዲህ ዘንድሮ ጉፋን ከላይ ላይ አልሄድም ብሏል። ይቅርታ ይቅርታ ይቅርታ፣ ምንም አማራጭ የለም። ይህ ሁሉ ፊቴ በጣም አብጧል። ደህና ሀብታም በሬ ያስመስሎኛል ማለት ነው። እና ሁላችሁንም ከልብ ነው የማመሰግነው። ላይቭ ሳልገባ ለምን አልገባሽም? እንደገና ደግሞ ምንም ነገር ሲፈጠር ከጎኔ ስለሆናችሁ ከልብ አመሰግናለሁ ቤተሰቦቼ። በጣም ይቅርታ። ይሄን ፊት ይዞ ካሜራ መገባ አያስፈልግም፣ ግን ደግሞ ያው ከወጣን አይቀር የሆነ ነገር ልበላችሁ ብዬ ነው። ያው እግረ መንገዴም በቪዲዮም ውስጥ በነገራችን ላይ የምታዩበት እንትን አዲሶች ጀማሪዎች ማለት ነው። እባካችሁ በራሳችሁ ዝም ብላችሁ እኔ ሰው ፈራል። እንግዲህ ሶሻል ሚዲያ የወጣ ሰው ዘለፋ፣ ሞገሳ ሁሉ ነገርን ያስተናግዳል። ያ ማለት ግን ይሄ ወደ ኋላ ያስቀራል ማለት አይደለም። ከምንም ነገር መስራት ይቻላል እና በራሳችሁ ቪዲዮ ስሩ። በቃ የሆነ ነገር እንደዚህ ቁጭ ብላችሁ የተወሰነ ነገር አውሩና ቪዲዮ ልቀቁ ሁላችሁም ማለት ነው። በተረፈ አብሽሩ፣ እኛ ከጎናችሁ። ከኛ በላይ ያለችሁ ደግሞ እኛን እያገዛችሁ ላይክ እና ሼር በማድረግ ላይቭ ስንገባ አለንላችሁ በርቱ በማለት ከጎናችንም ብትቆሙልን በጣም ደስ ይለናል። እናንተ ካላችሁ ያኔ ምንም ነገር አይከብድንም ማለት ነው። እና ደግሞ ያው ቻናሌ ሰሞኑን እንደዚህ ሆኗል። ምንም ነገር እንትን አላለም። ፈጣሪ ለእኔ ካለው አይቀርም እንግዲህ እንዲሰራ የሚያስ እንዲሆን ከፈቀደ እሱ ያመቻቸዋል። እባካችሁ ቪዲዮን እስከመጨረሻ አጫውዩልኝ። ደግሞ በዱአችሁም አስቡኝ። የበሽታ ትንሽ የለውም። የሰው ልጅ ከባድ አይደለም፣ ጠንካራ አይደለም። በትንሽ ነገር ይወድቃል። ማንም ጎበዝ ነው ካለ ጠንካራ ነው ቢባል እንኳን ከህመም በኩል ሲሆን ጠንካራ አይደለም ማለት ነው። ምንም ጠንካራ ጥንካሬ የለንም እና ኮመንት ላይ ገብታችሁ ደግሞ አዳምሪኝ፣ መልሽልኝ፣ እንደዚህ በይልኝ የሚለውን ኮመንት ሀሳብ መስጠት እሱ ትክክል አይደለም። አዲሶች ጀማሪዎች ግን ጀማሪዎችም ሳይሆኑ የተመለከትኩት ነገር ራስ ወዳድነት ያስብላልና ከኛ በጣም ላይ የሆኑ ልጆች ሌሎች ቤት ሄደው ጀማሪዎች ቤት ሄደው ያዩት የኮመንት ሳይ እኔ በጣም ነው ያፈርኩት በራሴ ማለት ነው። መልሺ እንደዚህ አድርገው ለምን ፈራችሁ? ዙሮ እዛ ቤት ሄዳችኋል። ያን ሰው ተመለሰ፣ መልካም። ይሄ የህሊና ስራ ነው ሲጀምር ማለት ነው። ላይ አሁን እኛ ያለንበት ሁኔታው የጀማሪዎች ሁኔታው የእምነት ስራ ሁሉም ማለት ነው። ላይ ሲገባ የሚጠበቅበትን ደቂቃ ተቀምጦ መውጣት እሱ ግዴታችን ነው። ከቪዲዮ እንደዚህ ዘይርኩሽ ከተባለ ደግሞ ያንንም ነገር በቃ ይሄ እንደ ኃላፊነት የራሳችን ቢታይልን፣ የራሳችን ቤት ደግሞ ጥሩ ቢቀመጡልን፣ እንደምንወደው እንደምንፈልገው ያም ሰው እንደሚፈልግ በራስ ቦታ ከታየ በትክክል መስራትና መተባበር አብረን ማደግ እንችላለን። ባካችሁ ከለኛ በላይ ያላችሁ የሆነ ነገር ፒን ላይ ሲደረግ ያ ፒን የተደረገው ሰው ወይ ደግሞ ቤተሰብ ፈልጓል ወይም ደግሞ ቤቱን ሊጫወትለት ፈልጓል ማለት ነው። እና ስለዚህ አይታችሁ ዝም አትበሉ፣ አትለፉ። እንትን የተባላችሁ ደግሞ እንትን በሉ። ሁሉን ነገር ማውራት ያው እንግዲህ አያስፈልግም። ሁላችሁንም ወዳችኋለሁ። በተረፈ አብሽሩ።
አላህ ሁላችንንም ይጠብቀን። ወንጀላችንን ኃጢአታችንን ከኛ ምሮ በእዝነቱ ነው እንጂ እኛ መልካም ስራ ሰርተን አይደለም። ወጥቶ ከመቅረት ይጠብቀን። በዚሁ አጋጣሚ ሞኒታይዝ ለሆናችሁ ጓደኞቼ በጣም ደስ ብሎኛል። በርቱ። ከዚህ በኋላ ከእናንተ የሚጠበቀው አሪፍ ነገር መስራት ማቅረብ ነው እና እንጠብቃለን። ያልሆነውም እንግዲህ በተስፋ መጠበቅ ነው ያለን አማራጭ ይሄ ብቻም ስለሆነ ማለት ነው። በጣም ይቅርታ ዝርክርክ አልኩላችሁ ማለት ነው። አብሽሩልኝ። እናንተ ደግሞ እናቴን ቤተሰቦችን ደግሞ ሙሉ አፍያ እንዳደርግልኝ የማንኛችን ዱዓ ተቀባይነት እንዳለው ስለማናውቅ ሁላችሁም ዱዓችሁ አስቡኝ፣ በዱዓ አድርጉልኝ። እኔም ዱዓ አድርግላችኋለሁ። የኔ ስልክ በነገራችን ላይ ስልኩ መሰለኝ ከሸበካው ሳይሆን ከስልኩ መሰለኝ ስልኩ ይግላልና እንግዲህ አዲስ ነው የተገዛው። ግን እንዳለ በዛኛው ደግሞ እንትን ብሏል። ለዛሬ እንግዲህ አልገባም ማለት ነው። እናንተ የሚጠበቅባችሁ እንትን በሉ። እኔም አለው እናንተም ኑሩልን ቤተሰቦቼ። በጣም ተከባብረን ተዛዝነን ነው ያለ እስካሁን እየሄድን ያለ ነው። ለወደፊትም በዚሁ እንቀጥላለን። እንግዲህ ጓደኛችን ፍቅር ደግሞ አላህ ባለችበት ይጠብቃት። በጣም ጠፍታለች። ፍቅር ምርጥ ሰው፣ በተለይ ለእኛ ለጀማሪዎች ደግሞ ትንሽ ምሳሌ እንኳን መሆን የምችል ልጅ ነበረች። በሰላም እንዲያመጣት እና እንድንተጋገዝና አብረን እንድንሄድ ምኞቴ ነው። አላህ ምኞቴን ያሳካልኝ። በጣም ጥሩ ልጅ ናት። እናንተም ታውቋታላችሁ። ውድ ጓደኞቼ እንግዲህ በርቱልኝ፣ እንበርታ። የሚባልም ነገር የለም እኮ በነገራችን ላይ የሆነ ነገር አሁን አይዲያው ራሱ አይመጣም። አይዲያ ማምጣት ደግሞ የኛ ግዴታ ነው። ከየት እናምጣ? የመዳም ቅመም ሁሌም ተመልካች ከመሆን እንግዲህ እኛን የሚመለከቱን አይነት ሰዎች ያድርገን። ወላሂ የዛሬ ግፋት፣ የዛሬ ራስ ምታት፣ እኔ ደግሞ ጆሮዬን ያመኛል፣ ራሴን ያመኛል። በቃ ሁሉንም ነው ማመኝ እና እንግዲህ በዱዓ አንረሳሳ። ያ አላህ ያ ረበል ዓለሚን አንተ አፍያ አድርገን ሁላችንንም። እስኪ እንግዲህ ተሰራልኝ ማታ እገባለሁ እሞክራለሁ። እኮ አልሰራም እንግዲህ አልሰራም ነው። ድጋሜ አራተኛ ስልክማ አልገዛም። የራሱ ጉዳይ እንጂ አራተኛ ስልክ አልገዛም። ቪዲዮ እየሰራሁ እለቃለሁ። እናንተን የማወራውን በእርግጥ የወሬ ድግግሞች ሊሆን ይችላል። የማወራውን ነገር ከወሬው እንጠቀምበታለሁ ብቻ ሳይሆን ያው እኔንም ለማገዝ ጭምር። ቪዲዮ እስከመጨረሻ ይዩልኝ። ሁላችሁም አብሽሩ። አዲሶች በርቱ። ቤተሰብ ለማፍራት ወደኋላ አትበሉ። እንደዚህ አድርጉልኝ ባይሆን ብቻ ሳይሆን አድርጉ። ስታደርጉ ምንም ነገር ሰሪ ከሆናችሁ በቃ ሰሪ ይሳሳታል። ቢሳሳትም በዛ በስተቱ እየታረመ የተሻለ ነገር ላይ መድረስ ስለሚቻል መስራት ነው የሚጠበቅብን። ሀቂቃን ያው እየሰራ ይሁን ያልሰራም ይሁን ምንም አይገባኝም ብዬ ነው የማወራው። ሁላችሁም ብቻ ግን እስከ መጨረሻ በማጫወት ደታችሁን ግለጹልኝ። እስቲ እንግዲህ እንትን ታለልኝ እሞክራለሁ ማለት ነው። ወንድማችን ትዝታ እናመሰግናለን። የኛ ብርታት ካላህ በታች ለያኔ በተለይ ለጀማሪዎች ወላሂ ሳይሰላች ኮመንቶችን ሲያነብ በስርዓት ለኮመንቶች ምላሽ የሚሰጠውም አሪፍ ነገር ነው። በርታልን። እንወድሃለን። ሁላችሁንም ወዳችኋለሁኝ። ያላህ ሰላም እዝነት በእናንተ ላይ ይሁን። እኔንም አላህ ያሽራኝ፣ እናንተንም ፈጣሪ ይጠብቃችሁ። በሌላ ቪዲዮ እስከምንገናኝ ያላህ ሰላም እዝነት በእናንተ ላይ ይሁን እያልኩኝ እኔ ጨርሳለሁ ንግግሬን። እንግዲህ ምንም የሚጠቅም ነገር ማውርቼ ከሆነ ፈጣሪ ነው፣ ስህተት ማውርቼ ከሆነ ከኔ እና ከሰይጣን ነው። አላህ
ጥሩ ሰሪዎች ያድርገን። ሁላችሁንም አመሰግናለሁ። አብሽሩልኝ ማለት ነው። ምንም እየሰራ አልነበረም። ሸበካውንም ብሎ ነው የሚለው